ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የነበራችሁ ጓደኞቼ ደግሞ ስለምታበረታቱኝ ከልብ አመሰግናለሁኝ። ዛሬም ወደ ሰራውላችሁ ቪዲዮ ስመጣ ባለፈው ነግራችሁ ነበር። ጸጉሬ በጣም ተነቃቅሎብኛል፣ ደርቋል እና እሱን ለመመለስ የምጠቀማቸውን ነገሮች አካፍላችኋለሁ ብዬ ቃል በገባሁት መሰረት ዛሬ ይዤላችሁ መጥቻለሁ። ይሄ ውህድ ግንባራችሁ ላይ ለሸሸባችሁ፣ ለጸጉራችሁ የሚነቃቀል እንዲሁም ደግሞ እንደኔ ጸጉራችሁን ባልሆነ ምክንያት ተነቅሎ ግንባራችሁ ላይ ስስት ላለባችሁ ልጆች በጣም ይጠቅማችኋል ብዬ አስባለሁኝ። ወደ ቪዲዮውን ንግባ። ሙሉ ቪዲዮውን ተከታተሉት። እንግዲህ ሬት ነው በዋናነት የምጠቀመው። ፍሬሽ ሬት በእንደዚህ አይነት መልኩ ከታተፍ አስተካክዬ ነበር። ከዛ ሮዝመሪ ወይም የስጋ መጥበሻ እርጥቡን ካላችሁ ትችላላችሁ ማለት ነው። ይህንን ኮኮናት ብትጠቀሙ በጣም አሪፍ ነው። የተፈጨ ኮኮናት ፍሬሹ ነው። ካገኛችሁት ብትጠቀሙት በጣም አሪፍ ነው። በጣም ጸጉራችሁ ልስልስ ነው የሚለው፣ ወዙን ይዞ እንዲቀመጥ ነው የሚያደርገውና ከዛ ደግሞ ቅርንፉድ ተጠቅም ያለው። ይህንን ቅጠል የግዴታ ዛሬ መጠቀም ይኖርብኛል፣ ምክንያቱም ቀይ ሽንኩርት ስለምጠቀም ሽታውን ያጠፋልኛል እና ቀይ ሽንኩርት እጠቀማለሁ ማለት ነው። ዝንጅብል በምታዩት መልኩ ፍሬሽ ዝንጅብል፣ ከዛ ቀረፋ እና ቀይ ሽንኩርት፣ አንድ ራስ ቀይ ሽንኩርት በምታዩት መልኩ ጎረድ ጎረድ አድርጌ ተጠቅም ያለው ማለት ነው። ዝንጅብልም እንደዚሁ መካከለኛ የሆነ ዝንጅብል ነው ተከታተፊ እየተጠቀምኩት። ሁሉንም እንደዚህ ከቀላቀልኩ በኋላ ወደ ጋዜ ነው ምጥዳቸው ማለት ነው። አንድ ላይ መንተክተክ አለባቸው። እንደነገርኳችሁ ይሄኛው ቅጠል ወረገጋሉ ስላለ የቀይ ሽንኩርቱን ሽታ ድራሹን ነው የሚያጠፋው። ድራሹን የቀይ ሽንኩርቱን ብቻ አይደለም፣ ሮዝመሪው ራሱ የራሱ የሆነ ሽታ አለውና እሱ ራሱ በቃ ደስ የሚል መዓዛ እንዲኖረው ነው የሚያደርገውና በጣም ካገኛችሁ በርከት አድርጋችሁ ገዝታችሁ ብታስቀምጡ አሪፍ ነው። ውድም አይደለም ይሄን ያክል እና ሽታው ገና እየተንተከተከ ራሱ በጣም ደስ ይል ነበረ። በእንደዚህ አይነት መልኩ አንተክትኬው አወረድኩት። በትንሹ ለ2 ሰዓት ያክል እንደዚህ እንደ ከሰዓት ካወረድኩት በኋላ አስቀምጬው ነበረ። እሱን ደግሞ ፈልጌ ነው የምፈልጋቸው ነገሮች ምዝምዝ እንዲያደርገው ውሃው ብዬ ስለፈለግኩ ቅዝቅዝ እስከሚል ነበር የጠበቅኩት። እናንተ ሰዓት ከሌላችሁ ያንን ያክል መጠበቅ ላይ ኖርባችሁ ይችላል ማለት ነው። ከዛ በእንደዚህ አይነት መልኩ አጠላልኩት ማለት ነው። ደቃቅ ነገሮች ስለሌሉበት ችግር የለውም። በእንደዚህ አይነት ማጥለያ ማጥለል ትችላላችሁ ማለት ነው። በጨርቅም ማጥለል ይቻላል። ቀለል የሚያደርገው ደግሞ ይሄኛውም ስለሆነ በዚህኛው ማጥለል ይቻላል። ከዛ ያጠለልኩት ውሃ በእንደዚህ አይነት መልኩ ይሄን ይመስላል ማለት ነው። ሽታው እንዴት ደስ እንደሚል አትጠይቁኝ። ብዙዎቻችሁ ቀይ ሽንኩርት ሲባል ሽታው እንደሚመጣባችሁ ስለማቅ ነው ይሄን እምላችሁ። ወረገጋሉን ከጨመራችሁት በታምር ብዙ ሽንኩርት ብትጨምሩ እንኳን የሽንኩርቱ ሽታ አያሳስባችሁም። ከዛ እዚህ ጋር የበቆሎ ዱቄት 2 የሾርባ ማንኪያ የበቆሎ ዱቄት ተጠቅሜ ያለሁኝ። ትንሽዬ ውሃ ድስቴ ላይ ከጨመርኩ በኋላ ቀዝቃዛ ውሃ የበቆሎ ዱቄትን ጨመርኩ። በዚህኛው ውሃ ያኛው ትንሽ ለብ ያለ ስለሆነ ያጓጉልብኛል ብዬ ፈራው፣ ግን ብዙም አያጓጉለውም ነበር። ኦልሬዲ ቀዝቅዟል። ብቻ ግን በእንደዚህ አይነት መልኩ ብቻውን በጠበጥኩት ማለት ነው በውሃ። ይሄ ምንድነው ምናልባት ከተጠቀምኳቸው ግብአቶች አንዱ ጸጉር ትንሽ ደረቅ የማድረግ ጸባይ ቢኖረው ይሄኛው ጸጉራችን ፍጹም እንዳይደርቅና እንዲለሰልስ ያደርግልናል ማለት ነው። ዘቀጥ ያለ ነገር ነበር እዚህ ጋር አጥልሌ ተውኩት ማለት ነው። ከዚህ በኋላ እንደዚህ አዋህደን ወደ ጋዝ ነው ምንጥደው። ጋዛችሁን ቀነስ አድርጋችሁ እጃችሁን ሳታሳርፉ አማስሉት ማለት ነው። እንዳይጓጉልባችሁ አድርጋችሁ ስሩት። ከጓጎለ ያው ወይ መጭመቅ ይኖርባችኋል ወይ ደግሞ እንደዚሁ ብትቀቡት ጸጉራችሁ ላይ የሆነ ትንሽ ያስቸግራችኋልና እንዳይጓጉል ብታረጉት በጣም አሪፍ ነው። ቀላል ነው ለአሰራርም። እንደምታዩት እየተንተከተከ ነው። ከለሩ ራሱ የመጀመሪያው የሾርባውን ከለር ይዟል
ወፈር አላለም። እኔም እንዲወፍር አልፈለኩም። በነገራችን ላይ እዚህ ጋር በጣም ጭሱ እያስቸገረ ነበረ። ለማንኛውም ግን እዚህ ጋር በቃ ተሰርቶ አልቋል። ቪዲዮ እየቀረጽኩ መስሎ ነበር ስገለብጥ ምስል ጭራሽ አልቀረጽኩም። ፎቶ ላይ ቁጭ አድርጌው ነበር የነበረው። በጣም ነው የተናደድኩት። ለማንኛውም ግን ውህዴ በእንደዚህ አይነት መልኩ አልቋል። ባለፈው የሰራሁት ቅባት ነበረኝ፣ እሱም በደንብ ጨመርኩበት። በጣም ነው ደስ የሚለው ሲታይ ራሱ ማለት ነው። የቡላ ገንፎ ነው የሚመስለው፣ በሚጥሚጣ የተሰራ የቡላ ገንፎ ነው የሚመስለው። በጣም ነው ደስ የሚለው። እንደነገርኳችሁ ይህ ውህድ አብዛኞቹ ነገሮች የተጠቀምኳቸው ጸጉር የሚያበዙ የሚያሳድጉ ናቸው። ስለ ሮዝመሪም ስለ ዝንጅብልም ስለ ቀይ ሽንኩርትም ጥቅሞች ጉግል ላይ ሰርች አድርጋችሁ ብታዩ ጸጉራችንን በጣም መላጣ የሆነ ጸጉር በአጭር ጊዜ የሚመልሱ እና የሚያሳድጉ ናቸውና ስለዚህ ግንባሬ ላይ በጣም ስስት ብሏል። በጣም ከምላችሁ በላይ እውነት ለማውራት ብን ነው ያለውና ልመለጥ ትንሽ ነው የቀረኝ። ስለዚህ እሱን ነገር እንዲመልስልኝ ነው ይሄን ነገር የምጠቀመው ማለት ነው። ከዚህ በኋላ ትንሽ ቀይ ሽንኩርት እጠቀማለሁ ለተወሰነ ጊዜ ደጋግሜ ማለት ነው። እዚህ ጋር ግንባሬ አካባቢ ላይ ያለው ጸጉሬ ቶሎ እስከሚመለስ ድረስ ቀይ ሽንኩርት፣ ሮዝመሪ ከምጠቀማቸው ነገሮች ሁሉ አይጠፉም። ምክንያቱም ቀይ ሽንኩርት ጸጉራችንን የማብዛትና የማብቀል በጣም ሰፊ እድል አለውና ስለዚህ እሱን ደጋግሜ እጠቀማለሁ። ድርቀቱ እግዚአብሔር ይመስገን ወዲያው ነው ቶሎ የተመለሰልኝ። አሁን ላይ ጸጉሬ ልስልስ ብሏል። ሺያ በተር ነው ክሬም መጠቀም ከጀመርኩ በኋላ ጸጉሬ በጣም ነው ልስልስ ያለው ከምናግራችሁ በላይ ማለት ነው። ግን እንደነገርኳችሁ የተነቃቀለው ጸጉሬ ግንባሬ አካባቢ ጊዜ ያስፈልገዋል፣ በደንብ እንክብካቤ ያስፈልገዋል። ስለዚህ ለሱ ስል ጸጉሬን በማይደርቅበት ሁኔታ አድርጌ እዚህ ጋር እመልሰዋለሁ ብዬ አስባለሁ ማለት ነው። እነዚህ ሂደቶችንም ደግሞ እያንዳንዱ ነገር አካፍላችኋለሁ። ቪዲዮውን ላይክ በማድረግ ሼር በማድረግ እናንተ እንድታበረታቱኝ እኔ ደግሞ እንግዲህ የማደርጋቸውን ቅድመ ተከተሎች አሳያችኋለሁ ማለት ነው። ተጠንቀቁ። እዚህ ጋር ትንሽ ወደ አይናችሁ እንዳይገባ ቀይ ሽንኩርት ብዙ ነገሮች ስላሉት ለአይናችን ጥሩ ላይሆን ይችላል እና ወደ አይናችሁ እንዳይገባ ተጠንቀቁ። ጸጉሬ አልታጠብኩትም፣ ንጹህ ነበረ። 4 ቀን ወይም 3 ቀን እንደዛ ነው የሚሆነው ከታጠብኩትና ኦልሬዲ በቂው ነው ብዬ በዛው ነው የተቀባሁት ማለት ነው። እንደምታዩት ጸጉሬ ብዙም አልደረቀም፣ እንደውም ከሌላው ጊዜ የተሻለ ለስለስ ብሏል። ብዙም እንትን አይደለም። ስለዚህ ግንባሬ ላይ ያለው ጸጉሬ ግን አሁንም ቢሆን እየከነከነኝ ነው እውነት ለማውራት። ያ እዚህ ጋር ረስቸው ነው መሰል አላሳየዋችሁም እንጂ ግንባሬን በደንብ ወደ ኋላ አርጌ ጸጉሬን ባሳያችሁ በጣም ነው ሄደው፣ በጣም ነው የሸሸው፣ ስስት ነው ያለው። ኢቭን ቤቢ ሄሮቹ ራሱ የሉም። በቃ በፊት ብዛት ቤቢ ሄር ነበረው፣ እነሱ ራሱ የሉም አሁን ላይ። እንግዲህ በአጭር ጊዜ ይመለሳል ብዬ አስባለሁ። ጸጉሬ ደግሞ መቆረጥ ይፈልጋል፣ ረዘም ብሏል። እስኪ አሁን ብርዱ እየመጣ ስለሆነ እቆርጠዋለሁ። ትንሽ ቆይቷል ከቆረጥኩት። እና በእንደዚህ አይነት መልኩ በደንብ ቀባሁኝ ጸጉሬን ማለት ነው። ያ እንዳያችሁት እንግዲህ ጨርስ አድርጌን የተቀባሁት። ግን ደግሞ በቃ የሆነ ደስ የሚል በቂ ነበረ። ኦልሬዲ የተሰራሁት ነገር አላነሰኝምም አልበዛምም። በደንብ ነው ጨርስ ያደረኩት። የሆነ ተቀብቸው ራሱ ጸጉሬ ውህድ ሳይሆን ቅባት በደንብ የተቀባሁት ነበር የሚመስለው። ልስልስ ምናምን ያለው በቃ የሆነ ቅቤ አብዝታችሁ ስትቀባል አይደል የሚሆነ ጸጉራችሁ ላይ የምታዩት ነገር ልክ እንደዛ ነበር የሆነው ጸጉሬና በጣም ነበረ ደስ የሚለው ስለስላሴው። ይብን ከታጠብኩ በኋላ በጣም እስካሁን ድረስ ራሱ ልስልስ እንዳለ ነው። እግዚአብሔር ነው የምላችሁ፣ እግዚአብሔር በሚያውቀው ማለት ነው። ከታጠብኩ በኋላ እንዳጋጣሚ አላሳየዋችሁም። ቪዲዮን ከመሸ ነበር የሰራሁት እና ትንሽ ደክሞ ነበረ። በቃ ታጥቤ ልክ ስጨርስ ወገቤ ምን ምናምን አለና በቃ የእውነት ታጥቤ ከጨረስኩ በኋላ ካሜራ ለመክፈት በጣም ነው የሚከብደኝ። ብዙ ጊዜ ይደክመኛል። በቃ ለምን እንደሆነ አላውቅም። እንደምታዩት ነው ጸጉር የተቀብቸው ራሱ ሳበጥረው በጣም ነበር የሚያምረው። በጣም ነው ጥቁር ያለው ልስልስ ያለው እና ከታጠብኩት በኋላ ራሱ እንደዚሁ እንዳማረበት ነበር የነበረው ማለት ነው።
እና ወዶችዬ የዛሬው ቪዲዮ ይህንን ይመስል ነበር። ከወደዳችሁት ላይክ አድርጉ። ሌሎች ቪዲዮዎች እንዲደርሷችሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሀገራችንን እግዚአብሔር ሰላም ያድርግልን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በእንደዚህ አይነት መልኩ ከጠቀለላችሁት በኋላ ለ2 ሰዓት ወይም ከዛ በላይ እስከፈለጋችሁ ሰዓት አቆይታችሁ መታጠብ ትችላላችሁ ማለት ነው። ግን ፌስታል ማሰራችሁን ሻሽ ማሰራችሁን አትርሱ። ስቲም ሲሆን በጣም አሪፍ ነው። ጸጉራችን ሙቀት ሲሰማውና ልስልስ ይላል። እና እስከምንገናኝ ድረስ በሌላ ቪዲዮ ባይ ባይ።